ካገለገልክ እግዚአብሔርን ነው የምታገለግለው። በትክክል ማገልገል አለብህ። የሻይ እያልክ ነው እንደምታገለግለው አንተ። የሻይ ማለት እኮ ጉቦ ነው፣ አለቀ። በጉቦ እግዚአብሔር ይገለገላል? እግዚአብሔር አይረዳም። ባይዘውኝ ጉቦ ነው በቃ። ራስን መቀደስ ማለት ያ ነው። እጅን ቀድሰው፣ ንግግርን ቀድሰው፣ ሐሜትን ቀንስ። የእግዚአብሔር ክብር ጋር አድርገው ትኩረትን። የእግዚአብሔርን ግሎሪ ነው መፈለግ ያለብን። ካቦዱ እንዲመጣ ነው መፈለግ ያለብን። አየ በህይወቴ ላይ የእግዚአብሔር መገኘት ለምንድን ነው? ክብሩ ለምንድን ነው የሌለው? አልተቀደስክማ። ራስን ለእግዚአብሔር አለየህም። አየ እግዚአብሔር በክርስቶስ የሚቀድስ አይነት ቅድስና አለ። እኛ ማናገኘው በክርስቶስ የተደረገው ቅድስና አለ። የዘላለም ሕይወት ያገኘንበት ቅድስና አለ። ነገር ግን ራሳችንን ለእግዚአብሔር የምንቀድስበት ደግሞ ቅድስና አለ። እየው ከእግዚአብሔር ወደኛ የሚመጣው ቅድስና ያህዌ ማካዲሽ ይባላል። ማካዲሽ ማለት የሚቀድስ እግዚአብሔር ማለት ነው። አለቀ። እግዚአብሔር ራሱ ይቀድሳል። እኛ በክርስቶስ ምን ብለናል? ተቀድሰናል። ከክርስቶስ ወደኛ የመጣ ቅድስና አለ። አሁን የጎደለው ከኛ ወደ እግዚአብሔር የሚሄደው ቅድስና ነው። በህይወት በኑሮህ እግዚአብሔርን ማክበር አለብህ ማለት ነው። መቀደስ በአገልግሎት ቆዴሽ መሆን አለብህ። ከእግዚአብሔር ወደኛ የሚመጣው ቅድስና ያህዌ ማካዲሽ ነው። ማካዲሽ ማለት የሚቀድስ እግዚአብሔር ማለት ነው። ከኛ ወደ እግዚአብሔር ደግሞ የምንቀደሰው ቆዴሽ ይባላል። ቆዴሽ ማለት የዕብራይስጥ ቃል ነው። በአማርኛ መለየት ማለት ነው። ለእግዚአብሔር ራስን ምን ማለት? መለየት። ራስሽን ለእግዚአብሔር ምን ማለት? መለየት። በኑሮ፣ በንግግር፣ በስራ፣ በጸሎት፣ በመንፈሳዊ ሕይወት፣ በእያንዳንዱ ነገር ራስክን መለየት። የአንደበት ቅድስና፣ የአይን ቅድስና፣ የሐሳብ ቅድስና፣ የኑሮ ቅድስና ሊኖርህ ያስፈልጋል። እኔ በክርስቶስ ተቀድሻለሁ ምናምን ካልክ በኋላ በክርስቶስ ተቀድሻለሁ ብለህ ሂደህ የሆነ ቦታ ውለህ የምትመጣ ከሆነ በክርስቶስ